ዛሬ ወደ እንግዳ ተቀባዩ ማዕከላዊ ኢትዮጵያ ክልል የመጡትን የደቡብ ኢትዮጵያ ክልል እንግዶቻችን የነበራቸውን ድንቅ ቆይታ እናስቀኛችሁ። እነዚህ እንግዶች በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ በወጣቶች ክንፍ ጽህፈት ቤት አስተባባሪነት በጎነት ለአብሮነት በሚል መሪ ቃል ከክልሉ ሁሉም ዞኖች የተወጣጡ የወጣቶች ክንፍ አመራሮች ወሰን ተሻጋሪ የበጎ ፍቃድ ስራና ወጣት ለወጣት ግንኙነት ጉዟቸው ዛሬ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ተገኝተዋል። እንግዶቹም ሲደርሱ በዚህ መልኩ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት ከፍተኛ አመራሮች፣ የወጣቶች ዘርፍ ኃላፊዎች እናም የሆሳና ከተማ ከንቲባ በተገኙበት ደማቅ አቀባበል ተደርጎላቸዋል። በዚያም ለአቅመ ደካሞች ይዘው የመጡትን አልባሳትና የማዕድ ማጋራት ኩነቶች አካሂደዋል። በመቀጠልም ጠቅላይ ሚኒስትራችን ካስቀመጡት የክረምት በጎ ስራዎች አንዱ የሆነውን የአረንጓዴ አሻራ በሆሳና ከተማ የካቲት ትምህርት ቤት በመገኘት የችግኝ ተከላ አካሂደዋል። በዚህም ትምህርት ቤት ሲደርሱ እንደምትመለከቱት ተማሪዎችና አስተማሪዎች ጥሩ አቀባበል አድርገውላቸዋል። በማስከተልም በንግስት እሌኒ መሐመድ ኮምፕሬሄንሲቭ ስፔሻሊስት ሆስፒታል በመሄድ ታካሚዎችን በመጠየቅና ይዘው የመጡትን ማዕድ አጋርተዋል። ከዛም በማስቀጠል በጣም በሚያስደንቅ ጥራትና በሚገርም ፍጥነት እየተገነባ ወዳለው የማዕከላዊ ኢትዮጵያ ክልል ቤተ መንግስት አምርተናል። እዚህም ግቢ ስንደርስ ከማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ፖለቲካና የአቅም ግንባታ ዘርፍ ኃላፊና የክልሉ የመንግስት ረዳት ተጠሪ ክቡር አቶ ይሁን አሰፋ እና የክልሉ የአደራጀት ዘርፍ ኃላፊና የመንግስት ረዳት ተጠሪ ክቡር አቶ ይግለጡ አብዛሃ ስለ ግንባታው ሂደትና የጥራት ደረጃ አጭር መግለጫ ሰጥቷቸዋል። በተጨማሪም ይህንን ግንባታ እያስኬዱ ያሉት ኢንጂነሮች ስለ ግንባታው ሂደትና ስለሚጠቀሟቸው ግብአት ሰፋ ያለ ማብራሪያ ሰጥተውናል። በዚህም ግንባታ ሂደት ጥራትና ፍጥነት እንግዶቻችን በጣም በመገረም አድናቆታቸውን ገልጸዋል። በስተመጨረሻም የምስጋና የምሳ ግብዣ ተደርጎላቸዋል። የማዕከላዊ ኢትዮጵያ ክልልን እንዲያስታውሱም ዘንድ ሁሉንም መዋቅር የሚገልጽ ቆንጆ የፎቶ ማስታወሻ ስጦታ ተበርክቶላቸዋል። እንግዶቻችንን በቆይታቸው በጣም ተደስተው ስለነበራቸው ቆንጆ ጊዜም የፓርቲ ጽህፈት ቤቱና ሁሉንም ባለድርሻ አካላት አመስግነዋል። እኛም መጥታችሁ ስለጎበኛችሁ ወዳጅነታችንም ስላጠናከራችሁ ከልብ እናመሰግናለን። ለተጠናከረው ዘገባ ሴና ትራቭል ላይ ከማዕከላዊ ኢትዮጵያ ክልል ሰላም።